አርሰናል ዋንጫ በላ አይደለ? አርሰናል የሲቲ ደጋፊዎች አርሰናል አያስቀምጠንም ብለው የትሚል ብለው ኤአይ መጣ። ኤአይ ደግሞ ብትፈልጉ አማዞን ጫካ፣ ብትፈልጉ ሰሜን ኮሪያ፣ ብትፈልጉ ሳውዝ ኮሪያ እያለ ብለው ደግሞ ገዳም ግቡ አላቸው። አሁን ከመጀመሪያ በፊት አንድ ጥያቄ ልጠይቃችሁ። ኤአይ ምንድን ነው? ኤአይ ምን ጥቅምና ምን ጉዳቶች አሉት? ኤአይ ሰው ሰራሽ አስተውሎት ሲሆን በሰው ልጅ የተሰሩ ጥቅምም ጉዳትም ያለው በቴክኖሎጂ የታገዘ የቴክኖሎጂ ጥገኛ ነው። አሁን ኤአይ ብንመለከት ኤአይ ጥቅሙን ብንመለከት የማናውቀው ነገር ልናቀረቃል፣ ግን ጉዳቱ የመዘነ ነው። ጉዳቱን ብንመለከት አሁን አንድ ስራ እየሰራ ወይም አንድ ነገር እየሰራ ኤአይ በሚመለከትበት ጊዜ ትኩረቱን በሙሉ ኤአይ ላይ ነው የሚውለው። ኤአይ በሚውል ጊዜ ደግሞ ያ ስራ ወይ ገቢ መስገኝ ነው ወይ ገንዘብ መስገኝ ሊሆን ይችላል። ለዛ ኤአይ በምንጠቀምበት መንገድ አሁን ኤአይ ስንሰራ ወይ ከመጽሐፎች ወይ የተለያዩ መጽሐፎች ምናምን ብንጠቀም ይሻላል እንጂ ኤአይን ባንጠቀም። አሁን ጉዳቱን በመናገሬ ጉዳት ልቻለው እያልኩ አይደለም፣ ጥቅምም አለው። ጉዳትን በምንመለከት ጊዜ ብዙ ጉዳቶች አሉት። ለምሳሌ አሁን አንድ ሰው አንድን ነገር ለመስራት ያን ኤአይ በመጠቀም የተለያዩ የሰዎችን ግለሰቦች መልክ በኤአይ በመቀየር ኤአይ በሚቀይር ሲል ያኛው ሰውየው ግለሰቡ ሳይፈልግ ያ በሰዎቹ ፎቶውን በሚለቅ ጊዜ ያ ግለሰቡ ሳይፈቅድለት ያንን ሲለቀው ሰውየው ሊሸማቀቅ ወይም ሊፈራ ይችላል። ሰዎች ምን ይሉኛል? አሁን አንዳንድ ሀገሮች የሚጠቀሙት አንዳንድ ሰዎች ባንክ አካውንትን ብር ሲያስገቡ አማውንት ላይ 1 ብር ጽፈው ታች ሙሉ ገቢውን ይጽፋሉ። ከዛ በኋላ ለሰዎቹ የሚልኩት 1 ብር ነው። ይሄ ደግሞ መጥፎና አጭበርባሪ እንድንሆን ያደርጋል። ኤአይን በምንጠቀምበት ጊዜ ኤአይ በአግባቡ መሆን የለበት። ለምሳሌ አንድ ሰው ኤአይ ላይ ጥገኛ ብቻ መሆን የለበትም። ኤአይ አንዴ ብቻ ከተጠቀመ ይበቃዋል። ከመጽሐፍ ወይ ከመጽሐፍ ምናምን ቢጠቀም ይሻላል እንጂ ኤአይ መጠቀም የለበትም። ኤአይ መጠቀም የለበትም ሲል ደግሞ ምንም መጠቀም ሳይሆን አንዳንድ ጊዜ ነው መጠቀም ያለብን። ምክንያቱም አንድ ሰው አንድን ነገር በሚሰራ ጊዜ ያው ትኩረቱን በሙሉ እሱ ላይ ስለሚያደርግ ያ ገቢ የሚያስገኘው ቅድም እንደነገርኳችሁ ገቢ የሚያስገኘውን ነገር ያጣ ይችላል። በሚያጣ ጊዜ ደግሞ ሰዎች አሁን ለቤተሰብ ድጋፍ ምናምን ገንዘብ ያስፈልጋል። ለሚኖርበት የቤት ኪራይ ክፍያ ምናምን ሊኖር ይችላል። ስለዚህ አሁን ገንዘብ አጥነት አርቆ አላሳቢ ያደርጋል። ስለዛ ኤአይ በምንጠቀም ጊዜ ጥገኛ ለመሆን ወይም ደግሞ አንድን ነገር ለምንሰራ ስንል አሁን የተጠቀምነውን ነገር ባንጠቀም። ለምሳሌ አሁን አንድ ሰው ኤአይን ስራ ቅድም እንደነገርኳችሁ ግለሰቦቹ በዛ በምስሉ በሚያቀርቡት ነገር ከባህል የተነገጡ ሊሆን ይችላሉ። ከባህል በሚያፈነግጡበት ጊዜ ደግሞ ኢትዮጵያ የሚያገጹ ወይ ደግሞ ሌላ ነገር የሚያስከትሉ ለምሳሌ አንድ ሰው አንድ ነገር በሚሰራ ጊዜ እንደዚህ አይነት ነገር አንድን ሰው ትኩረቱ ወይም ጉዳቱ ሊበዛ ይችላል። ለምሳሌ አሁን አንድ ሰው አንድ ነገር ቢሰራ አሁን ግን ኤአይን ከምንጠቀም ከተለያዩ ኤአይን አንጠቀም ስላችሁ ሙሉ በሙሉ አንጠቀም አይደለም፣ ብንጠቀም ጥሩ ነው። ግን አንዳንድ ሰዎች ለምሳሌ በሰው ቅድም እንደነገርኳችሁ በሰዎች ምስል እየሰሩ ሰዎችን የሚያስጠቅቁ አሉ እና ይህንን ነገር ደግሞ ባናረግ። ለምሳሌ አሁን ሰዎች እኛ በምንሰራው ነገር ተዝናንተው ያኛውን ስራ በሚሰራ ጊዜ ሰውየው ይበት እንዲጨምር ይባስ እንዲሰራ ምናምን ያደርገዋል። እንዲሰራ ስለሚያደርገው በሚያደርገው ጊዜ ደግሞ አሁን አንድ ነገር ለመስራት ይቸገራል። ሰዎች ሁሉ በሱ አካውንት ስለተለቀቀ ሰውየው መጥፎ ሰው ነው፣ ለግለሰቦች ምናምን መጥፎ ነው። አንድ ሰው ለመጠቀም ወይም አንድ ነገር ለማድረግ መጥፎ ነገር ስለሚሰራ ያንን ነገር በሚጠቀም ጊዜ አሁን ያንን ሰው በመስራት ያንን ቪዲዮ በሚለቅ ጊዜ አንድን ሰው በሚጎዳ ስለሆነ አንዳንድ ሰዎች አንዳንድ ነገር ለምሳሌ አንድ ሰው ቅድም እንደነገርኳችሁ አንድ ነገር ቢል ለምሳሌ ያንን ቪዲዮ ቢለቅ ወይም ያንን ምስል ቢያጋራ ሰዎቹ ያንን በማየት ሌላ ሰዎች ላይ ለማድረግ ይገደዳሉ። ለዛ ይሄንን ነገር ባንሰራ እመክራለሁ። አመሰግናለሁ።
not eat junk food. Yummy, 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 yummy meal time. Yummy, yummy, yummy